እግዚአብሔር በምድር ላይ ትዕቢተኞችን ሲያዋርድ ነው የሚኖረው። ሲያዋርድ በዘሩ የሚመካ ሰው ካለ ያንን ዘር ድምጥማጡን እልም ነው የሚያደርገው መድኃኒዓለም። እርግጠኛ ሆኜ ነው የምነግራችሁ። እግዚአብሔር የሚመካ ሰው አይወድም። ወገኖች እዚህ አዳራሽ ውስጥ የተሰበሰብን ሁሉ ይሄ ተጠርጎ ሊወጣልን ይገባል። ይሄ ጭንቅላታችን ካለቀቀ አንድንም። ትዕቢት ሰውን ወደ ሲኦል ያወርደዋል። ዲያብሎስን ያወረደው እሱ ነው። አባታችን አዳም እናታችን ሔዋንን ያወረዳቸው ምንድን ነው? ነገሩኝ እንጂ ትዕቢት፣ አምላክነትን በመፈለጋቸው የበላይ ከፍ ማለትን መውደድ፣ ያንን አውርዶ ጣላቸው። መቀመቃት አውርዶ 5000 ዘመን ስንማቅቅበት የኖር ነው ይሄ ነው። ዛሬም እናታችን ሔዋን ለልጆቿ ያወረሰችን መማቀቅ ከዚያ ክፉ ምኞት የመጣ ነው። ከፍ ማለትን መውደድ። መታበይ ክፉ ነው። ከቃሉ ጋር ናችሁ? በምንም ነገር መታበይ አያስፈልግም። በምንም ነገር ንጹህ ብትሆኑ በንጽህናችሁ አትታበዩ። ድንግል ብትሆኑ በድንግልናችሁ አትታበዩ። ብትቆሩ በቆራፊነታችሁ አትታበዩ። ምንም ነገር እንወድቃለን። ከታበይን ማለት ነው እንወድቃለን። ይሄንን ወደታች ያወርዳል። እንደውም አንድ ሰው ነበረችና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በመታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይህች ማምላክ ብትሆን ብሎ ሰገደለት። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖት ሆኖ መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። መመካት ሰማችሁ? እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መልአክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም፣ እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው። በጣም ትዕቢት ክፉ ነው። እግዚአብሔር ከትዕቢት ያድነን።